የጂጂን የራስ ጸጉሯን ላየው ሁሌም እንደነገሩ የተንጨበረረ ነው። ነገር ግን እንዲያም ሆኖ በጣም ያምርባታል። ድፍረት ካልሆነብኝም የእርሷን እንደ ነገሩ የተያዘ ጸጉር ከተመለከትኩ በኋላ የተለፋበት የሌሎች ሴቶች ጸጉር በጭራሽ አይስበኝም። በገባችሁ ቁጥር የምትወዷት ሰምና ወርቅ ለእርሷ የሚሰጥ አማርኛ ነው። እኛ ገና አጣጥመን አልጠገብናትም። የመድረክ ዝግጅቶቿንም መታደም ገና እንሻለን የሚሏት ጥቂቶች አይደሉም። ገና በምትሰራበት ዕድሜ ጆሮአችንም ሰምቶ ሳይጠግባት ከጠፋችብን ሰነበተች። ከባህር ዳር እስከ አዲስ አበባ ብሎም ኬንያ ቀጥሎም አገረ አሜሪካ ሙዚቃን ፍለጋ ለመጓዝ እግሯ አልደከመም። መንፈሷም ላፍታም ቢሆን ሲዝል አላየነውም። አሁን ግን የታከታት ትመስላለች። ሙዚቃችንን ዳር ሆና መታዘብ የጀመረችም ትመስለኛለች። እንዲህ ሲሆን አንድ ነገር ይገባኛል። ጂጂ ዳር የሆነችበት ሙዚቃችን ከሙሾ አይለይም የሚለው አማርኛ ብቻ። እናም ሙዚቃችን እንደ ሙዚቃ እንዲሰማ ከጂጂ ቅርብ ያላችሁ ሰዎች ጤናዋ መለስ እንዲል ከአፈሩም ከውሃው መድኃኒት ይገኛልና ወደ ቤቷ ብትመልሷት የብዙዎቻችን ተማጽኖ ነው። ከነገረችን ቅኔ ይልቅ ያልሰጠችን ይበልጣልና ዳግም እንድንሰማትም እድሉን ፍጠሩልን ጥያቄያችን ነው። መልካም ሁሉ ባለሽበት ይሁን።